አሁን ላይ የተሰሙ አጫጭር 3 ስፖርታዊ መረጃዎች ጋይስ። ለትንሽ ሳምንታት እንግዲህ ጠፋ ብዬ ነበረ። ከዚህ በኋላ የምለቀላችሁ ይሆናል ስፖርታዊ መረጃዎችን። የፕላስ ምልክቱን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ደግሞ በተቻላችሁ አቅም ኮፒ ሊንክ እንዲሁም ፌቨሪት በማድረግ ይጀምራል። አርጀንቲናዊ የፊት ስፍራ ተጫዋች የሆነው አሌሃንድሮ ጋርናቾ በውድድር ዓመቱ መጨረሻ ማንቸስተር ዩናይትድ ጋር ሊለያይ እንደሚችል ይጠበቃል ማለት ነው። ማንቸስተር ዩናይትድም እንግዲህ ይህን ተጫዋች በመሸጥ ሌሎች ተጫዋቾችን ሊያስፈረም እንደሚችል እውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው አረጋግጧል። ማንቸስተር ዩናይትድ እና የተከላካይ ስፍራ ተጫዋች የሆነው ቪክተር ሊንድሎፍ በውድድር ዓመቱ መጨረሻ እንደሚለያዩ ተረጋግጧል ማለት ነው። ቪክተር ሊንድሎፍም ለማስፈረም የስፔን ክለቦችና የጣሊያን ክለቦች ፕሮፖዝ እያደረጉ ይገኛል በማለት እውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው አረጋግጧል። ባየር ሊቨርኩሰኑ የአታኪ ሚድፊልደር ስፍራ ተጫዋች የሆነው የ22 ዓመቱ ጀርመናዊ ኢንተርናሽናል ፍሎሪያን ዊርቲዝ እንግዲህ ባየር ሙኒኮች የማስፈረም ፍላጎት ቢኖራቸውም ኦፊሻሊ ለባየር ሙኒክ እነሱን መቀላቀል እንደማይፈልግ ነግሯቸዋል። ተጫዋቹም እንግዲህ መቀላቀል የሚፈልገው የእንግሊዙ ክለብ የሆነውን ሊቨርፑል ነው በማለት እንግዲህ ተናግሯል ማለት ነው። ይህን ዘገባ የዘገበው ፋብሪዚዮ ሮማኖ ነው። ለስፖርታዊ መረጃዎች የፕላስ ምልክቱን በመጫን ቤተሰብ ይሁኑ።